እሺ ሰላም እንግዲህ በዛሬ ቪዲዮ የምናሳያችሁ ደረቅ ሳሙና እንዴት እንደሚሰራና ኬሚካሎች በቅደም ተከተል እንዴት እንደሚቀላቀሉ ነው። እንደዚህ አይነት ሳሙኖች ናቸው ውጤታቸው መጨረሻ ላይ የሚታየው። አሁን መጀመሪያ ኮስቲክ ሶዳን ወደ ውሃ እንቀላቅላለን። ወደ ውሃ ከቀላቀልን በኋላ እንበጠብጣለን። እንደዚህ ከበጠበጥን በኋላ እዚህ ጋር ያዘጋጀነው ዕቃ ላይ ዘይት እንጨምራለን። ዘይቱን ከጨመርን በኋላ ውሃውንና ኮስቲኩን እንጨምራለን። ጨምረን እንደዚህ እናማስላለን። በደንብ መማሰል አለበት እስከሚዋሃድ ድረስ ከለር እስከሚቀይር ድረስ እናማስላለን፣ እንነካካለን በደንብ አድርገን። ያያችሁት ነው እንደምትመለከቱት ከቅድሙ አሁን ከለሩን እየቀየረና እየወፈረ ነው የመጣው። አሁን ትንሽ ከመታነው በኋላ ደግሞ ሌላ ተጨማሪውን እንጨምራለን። እሺ አሁን ደግሞ ስልኬት እንጨምራለን። በጠበጥነው ላይ እንደምታዩት ቀላቀል ነው። አንድ ላይ እናዋህደዋለን። ስልኬትን የምንጨምረው ሳሙናው ጥንካሬ እንዲኖረው ነው። ይሄ ስልኬት ነው የጨመርነው፣ ይሄንን ሳሙናው ጥንካሬ እንዲኖረው ነው። አሁን ደግሞ ሶልፎኒክን እንጨምራለን ማለት ነው። ይሄንን ከቀላቀልን በኋላ እንመታለን። ኬሚካሎች በምታዋሃዱ ጊዜ ጓንትና ማክስ እንዳትረሱ ተመልካቾቻችን። አሁን ያሳየናቸው ለአንድ ሳሙና የሚሆን ነው። ብዛት ሳሙና ግን ለማድረግ በዚህኛው ላይ ሞልድ ላይ ሞልተን ወደ መቁረጫ ማሽን ይሄዳል፣ ይቆራረጣል ማለት ነው። ማሽኑ ምንም ኤሌክትሪክ ኃይል አይፈልግም፣ አቅምም አይጠይቅም። በትንሽ ገንዘብ ነው የምታገኙት። ማሽኑን በቀላሉ በቤት ማምረት ትችላላችሁ። በጣም አወፍረን ከጨረስን በኋላ ወደ ምርት ከመግባታችን በፊት ደግሞ ይሄ ከለር ነው። ከለሩን እንጨምራለን። የሳሙናውን ከለር የተለያየ አለ። ይሄንን ከጨመርን በኋላ እናዋህዳለን ማለት ነው። አንድ ላይ እንደምታዩት ይሄው ከለሩ ቀይሯል። ይሄ አሁን የቀለሙን ከለር ከቀየርን በኋላ ደግሞ ሳሙናው ጥሩ ማዛ እንዲያመጣ እቺን ጠብ እናደርጋለን ማለት ነው። ሳይበዛ ሁለት ጊዜ ጠብ እናደርጋለን። ምርት ገብተው የወጡ ሳሙናዎች እነዚህ ናቸው። የተለያዩ ግራምና የተለያዩ ዲዛይን አላቸው። እናንተም በቤታችሁ ወስዳችሁ ማሽኑን ተጠቀሙበት። ላይ ባለው ስልክ ደውላችሁ ማግኘት ትችላላችሁ።